لك أنا رح موت هلا إذا بحضر عرسك أنت وياه. مؤامرة خبيثة بترجاكي تسامحيني سوارة. تحاك يوم زفافها. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት ማለት ነው። ዛሬ ይዤላችሁ የመጣሁት ተከታታይ ድራማ የህንድ ፊልም ነው ማለት ነው። ይዤላችሁ የመጣሁት ፊልም ይሁን ድራማ ይሁን ያው ሁሉም አንድ ነው ማለት ነው። እህትና እህታማቾቹ አንድ ወንድ አፍቅረው የገዛ እህቷን ለፍቅር ብላ ባህር ከተተቻት ማለት ነው። ታላቅ እህቷ ናት እሷ ማለት ነው። መጀመሪያ ግን እህቷ እንደሆነች ምንም በቸም አይታወቅም ነበር። ሰፈር ላይ ያሉ አባትና እናቷ በፍቅር እያሉ ነበር የወለዷት። እችኛይቱ ግን ቅብጥ ብላ በአያቶቿ ነበር ያደገችው። እንዲሁም ለአቅመ አዳም ስትደርስ የሆነ ባል መጣላት ማለት ነው። የምታዩት ምስሉ ላይ አርሽ ይባላል። እሱ ሲመጣላት እሱ ግን አልወደዳትም። ቤተሰቦቹ ነበሩ ያመጡላት ማለት ነው። ሲያመጡላት እሷ በጣም ወደደችው። ወዲያውኑ እንዳየችው ነበር የወደደችው። ወዲያውኑ እንዳየችው ስትወደው በቃ አይኗ ፍጥጥ ጥርሷ ግጥጥ አለ ማለት ነው። በፍቅር ማለት ነው እሱን ያየች ጊዜ። ከዛ በኋላ እያሉ እንትን ቀለበት አደረጉ፣ ምን አደረጉ። ግን ከዛ በኋላ በሆነ ነገር ተፋረሰና እሱ የሚወደው ስዋራ የምትባል እህቷን ነበር የሚወደው። ስዋራ የምትባለውን እህቷን ነበር የሚወደውና የሰርጉ ቀን ደረሰ። በጣም ነው የሚያፈቅራት፣ በጣም ነው የምታፈቅረው ስዋራ የምትባለው ማለት ነው። ራጂኒ ደግሞ እሷን በጣም ስለማይወዳት በሰርጉ ቀና ባህር ቦታ ሄዱ። እንትን ሊጸልዩ ሲሄዱ የዛኔ ሲሄዱ ነበረ እሷን ባህር ከታ እኔ ሰርግሽን በአብሬ ብቆም ሰርግሽ ላይ በጣም ነው የምሞተው፣ በጣም ነው የምወደው ልጁን። እኔ ሰርግሽ ላይ አብሬ መገኘት አልፈልግም። ስለዚህ ለፍቅሬ ስል ይህንን ማድረግ አለብኝ። ይቅርታ እህቴ፣ ይቅርታ ስዋራ፣ በጣም ይቅርታ ብላ ስትላት እንዴት እንደዚህ ታረጊያለሽ ብላ አለቻት ማለት ነው። ከዛም በጭካኔ ጥግ ባህር ዱላት እህቷን ምን በላሽ፣ ሞትሽ ወይ፣ ሄድሽ ወይ፣ ተረፍሽ ወይ ሳትላት ባህር ከታት። እሷ ቀጥታ የእሷን የአሮስ ልብስ የሰርግ ልብስ ለብሳ ቀጥታ ወደ ቤቷ ነበር የመጣችው። እንዲሁም ወደ ቤቷ ስትመጣ ሰርጉ ላይ ስትመጣ ፊቷን ተሸፍና ምናምን ነበርና ከዛም በኋላ እሷ ምን ትላለች? በቃ እሷ እኮ ትታሃለች፣ በቃ አፈልግህም። በሰርጉ ቀና የጠፋችው ለምንድን ይመስልሃል? ስለማትወድህና ስለማታፈቅርህ ነው። ለምን ይመስልሃል? አንተ ምንም አይገባህም እንዴ? በቃ እኔ እወድሃለሁ፣ እኔ እንጋባ ምናምን አለችው ማለት ነው። ከዛ እሱ ደግሞ አይምሮውን በነገር ሞልተዋለች ማለት ነው። ኃይለኛ የሆነች ነገረኛ ስለሆነች በነገር ሞልተዋለች። እንደዛ ሲሉ ተጋቡ። በቃ ሁሉም ትዳራቸው ሆነ ማለት ነው። ሰባቱንም ዙረው ተጋቡ ማለት ነው። ከዛ እንደገና ይህ ስዋራ የሚለው ሰንስካር ራሱ አብሮ ራጂኒ ጋር ተባብሮ ስዋራን እና ያሺን ለመለያየት ይሞክሩ ነበር። ቂም ነበራቸው፣ የበፊት ቂም ማለት ነው። ከዛ እንደገና እንደዛ እየተባባሉ ያለ ስዋራን ፈልጎ የሆነ ሰው እዛ ባህር ውሃ ሊቀዱ ሲሄዱ የሆኑ ሰዎች አገኟትና በመስተሽፋ ወስደዋት እንደገና ታክማ ምን ብላ ራሷን ጠግና ምናምን ስትመጣ እህቷ አግብታለች ማለት ነው። እህቷ እሱን የምትወደውን ልጅ አግብታለች። ስትመጣ እቤት እንዴት እንደዚህ ታረጊኛለሽ? እኔ በጣም ወድጀሽ በጣም አፍቅረሽ ነበር። ለምንድን ነው እንደዚህ ያደረግሽው? ለምንድን ነው ስዋራ ንገሪኝ እስኪ፣ ለምንድን ነው እንደዚህ ያደረግሽው ሲላት በቃ ምንም ሊሰማት አልቻለም። ምክንያቱም በነገር ሞልተውታል ቅንጭላቱን ማለት ነው። ሰንስካር የሚባለው ሰውዬ ራሱ ለምንድን ነው እንደዚህ ያደረግሽው ሲላት የገዛ እህትሽ ናት እንደዚህ ያደረገችሽ፣ ማንም ሰው አላደረገሽም እያለ ቅንጭላቷን ስለሞላው እሷም በሱ ጭካኔ የገዛ አያቷን ከደረጅ ላይ ገፍትራ ጥላት አያቷ ስለምታቅባት እንዳትናገርባት በማለት በደረጃው ላይ ገፍትራ ጣለቻት ማለት ነው።
ምክንያቱም ከደረጃው ላይ የጣለቻት እውነቱንና ሀቁን ስለምታውቅ አያቷ የስዋራ አያት ሁለቱም አያቶቻቸው ጋር ነው ያደጉት፣ ግን እየብቻ ነው ያደጉት ማለት ነው። ከዛ እንደገና ለምን እንደዚህ ታረጊያለሽ ብላ በጥፊ መታቻት እናቷ ማለት ነው። ለምንድን ነው እንደዚህ ያረግሽው? ይሄ ደግሞ ለምን እንደዚህ አረግሽኝ? እኔን ለምንድን ነው እንደዚህ ያረግሽኝ ሲላት፣ ኧረ እኔ እንደዚህ አላደረኩም። በቃ ሊሰማት አልቻለም በፍጹም ምንም ነገር ቢፈጠር ሊሰማትም አልቻለም ማለት ነው። ከዛ እንደገና ወደ ቤቷ ተመልሳ ሄደች። ምን ታረጋለች? ምንም አማራጭ የላትም። አግብታለች አንዴ የሆኑ ግን በስተ መጨረሻ እውነቱን ሀቂቃው እንደሚወጣ አንቺ ነሽ የጀመርሻት፣ ግን መጨረሻ ላይ የምጨርሰው እኔ ነኝ ጠብቂ ብላት እህቷ ዛተችባት ማለት ነው። ከዛም በኋላ አይንና ልጫ ሆነው እህትና እህት ወንድምና ወንድም በአንድ ሴት ምክንያት ተጣልተው ተቆራርጠው በስንት ዘመን ጊዜ ቆይተዋል ማለት ነው። እንዲሁም መጨረሻ ላይ ብዙ ነገሮች ተፈጥረዋል። እውነቱ ሲወጣ ራጂኒ እንዴት ሁሉም እንደጠላት አይተናል ማለት ነው። ሁሉም ሰው ጠልቷታል። ሁሉም ሰው አጠገባቸው እንድትደርስ አይፈልጉም ማለት ነው። እና ለፍቅር ብላችሁ እህታችሁን ወንድማችሁን የምትገሉ ሰዎች በእርግጥም ልትኖሩ ትችላላችሁ። ስለዚህ ለፍቅር ብላችሁ የገዛ ስጋችሁን እንትን ማለት የለባችሁም ማለት ነው። አስተማሪ ታሪክ ነው ማለት ነው። ግን ለመጀመሪያ ጊዜ ነው ይሄንን ሳቀርብ ማለት ነው። ከተመቻችሁ ሌላ ነገሮችንም አቀርብላችኋለሁ። እናንተ ግን ቪዲዮዬን ላይክ እና ሸር ሰብስክራይብ በማድረግ ብቻ ተባበሩኝ ማለት ነው። እና እወዳችኋለሁ የኔ ውዶች የኔ ማሮች ማለት ነው። አብራችሁኝ ቆዩ። ከተመቻችሁ አስተያየታችሁን በኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። እወዳችኋለሁ የኔ ማሮች ማለት ነው። እና ምን አብረን እንደግ በቅንነት እስበሳችን እየተጋገዝን አብረን እንደግ በማለት እናገራለሁ። ለማንኛውም ተመችቷችኋል አልተመቻችሁም የሚለውን ኮሜንት ላይ ጠብቃለሁ። ባይ